እኮ የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ውሰደኝ። የት ነህ? የት ነህ? የት ነህ? የት ነህ? ደህና ነኝ በለው። አንቺ እየሰማህ ነዋ። ስማው እኮ አልጨርስም። ይኸው ደህና ነኝ ያለው። ይኸው ደህና ነኝ ያለው። እንዴ ሄሎ አብርሽ፣ ስማው ደህና ነኝ ነው እያለ ያለው። ሄሎ ሄሎ አብርሽ፣ ይኸው ደህና ነኝ እኮ። እሺ ምን? ቆይ አይደለም፣ ቆይ አይደለም፣ አንዴ ቆይ። አብርሃም እኔ ምን እንዳደርግልህ ትፈልጋለህ? እኔ ሌላ ቀን እናውሰደኝ። ሌላ ቀን ነው። አሁን የት ሆናችሁ ነው? ይሄ በልብላው ነው። አንቺ ምን ሆነሽ? በልብላው ነው። እግዚአብሔርን በልብላው ነው። ደህና ነኝ ያላችሁ አይደል? ምን እንደምትሉት ዳኒ እየሰማኸኝ ነው? ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸብ፣ ከኔ ጋር ነው ጸብሽ። ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው። እየሰማኸኝ ነው? ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸብ። ትናንትና ካንተ ጋር ሆኖ ደህና ሳይሆን ደህና ነው እያልካ ነበር ስትከራከር ነበር። አሁን ደህና ነው። ልጁ በጣም ደህና ነው። አብርሃም ጤነኛ አይደለም። ደህና ነው። አብርሃም ያለበት ሁኔታ ደህና ነው። እየሰማኸኝ ነው? በመጀመሪያ ደረጃ ዳኒ እየሰማኸኝ ነው? ይሄ ልጅ ናና መተው ሰደኝ ብሎኛል። ስለዚህ ሄርሜላ ግን ተቀበለው ስልኩ አሳምነዋለች። ሂድና ውሰደው። ቦታውን ንገረን። ምን እንሂድ? አላቀቀቀ ካሜራውን ማጥፎ እንሂድ። በቃ እንሂድ። ታውቃለህ፣ የት እንዳለ ታውቃለህ። ዳኒ አትዋሽን። የት እንዳለ ታውቃለህ። ስለዚህ ውሰደን። ትሰማኛለህ? ሌላ ነገር በቃ ግብግብ በልተህ ማን የከፈለ? ምንም ግብግብ የከፈለ አካል አለ? ማን የከፈለ? ልጁ እንደዚህ እንዲሆን ምንድነው የፈለጋችሁት? ምንድነው ከሱ የፈለጋችሁት? አብርሃም ደህና ነው። አብርሃም ደህና ነው። አዎ እኛ ደግሞ እንፈልገዋለን አብርሃምን። አብርሃም ደህና ነው። አብርሃም ደህና ነው ማለት አንተ ራስህ አብርሃም ያሟል አላልንም። አብርሃም አብዷል አላልንም። አብርሃም ጤነኛ እንደሆነ እናውቃለን። አንድ ነገር ስመኝ ያለ ፍላጎቱ ነው ሁሉም ነገር እያደረገ ያለው። አግታችሁት ነው አልገባኝ። ተሰብስባችሁ መተው ሰደኝ ያለኝ መተው ሰደኝ። አሁን እሱ ብላው ነው በልብላው ነው። አይምሮክ ያውቃል። አይምሮክ ምን እንደተሰራ ያውቃል። ዳን እየዋሸክ ነው እንዴ? በግድ እኮ ፍቅር የለም። አስሮ እኮ ልጁ አምጡ እኮ ማለት አይጠበቅም። ለምንድን ነው ኤፍሬም ትናንትና ስለ አብርሃም ጤነኝነት አብርሃም ልክ አይደለም አብርሃም ተቀይሯል ስንል ደህና ነው ብለሃል። አሁንም ደህና ነው እኮ ደህና ነው። አሁንም እኮ ደህና ደህንነቱ ደህና ከሆነ አታስባ። ደህና ከሆነ ከሄርሜላ ጋር